መለየት ማለት ምን ማለት ነው? ኮንክሉዥን ላይ ያለው መረጃ መሰረት አድርጋችሁ ፕሪሚሲሱን ስትቀንሱበት የምታገኙት ውጤት ማለት ነው። ኮንክሉዥን ሲቀነስ ፕሪሚሲስ ደን ምንድነው ልናገኝ የምንችለው? ጋፑን እናገኛለን። ያ ጋፕ አሰምሽን ነው። ፕሪሚሲስ በምንልበት ጊዜ ዋት ኢዝ ኤክስፕሊሲቲ ስቴትድ አት ፋክት ምንድን ነው ያለው መረጃ ያለን ፋክት እውነት ምንድን ነው? መነሻ ደራሲው ያንን ጥያቄ በሚያዘጋጅበት ጊዜ ያስቀምጠልን ጥያቄ ውስጥ ያስቀምጠልን ኤቪደንስ ምንድን ነው? እሷን መለየት ደን ጠያቂ ወይም ደራሲው ያስቀመጠው ኮንክሉዥን መደምደሚያ ምንድን ነው? ያንን ፋይናል ፖይንቱን ወይም ዲሲሽኑን ማየት ደን ሶስተኛ ምናየው አሰምሽኑ ምንድን ነው? ኢንቪዚብል ሳፖርት የማይታይ ይህንን ድምዳሜ የሚደግፍ ሳፖርት አድርጎ የሚያቆይ ወደ እውነታው የሚወስደን ሀሳብ ምንድን ነው የሚለውን ነገር ማየት ነው። ሶስተኛው ቲፕ ጋፑን መለየት። እዚህ ጋር ቀለል አድርጌ ላሳያችሁ። ጋፑን መለየት ማለት ምን ማለት ነው? ኮንክሉዥን ላይ ያለው መረጃ መሰረት አድርጋችሁ ፕሪሚሲሱን ስትቀንሱበት የምታገኙት ውጤት ማለት ነው። ኮንክሉዥን ሲቀነስ ፕሪሚሲስ ደን ምንድነው ልናገኝ የምንችለው? ጋፑን እናገኛለን። ያ ጋፕ አሰምሽን